ሰላም ሰላም ጋይስ እንዴት ናችሁ? እንዴት ቆያችሁ? ሁሉ መልካም? እኔ ጋር ሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን አለው። ስራ፣ ጤንነት፣ ቆይታ ሁሉ መልካም። እኔ ጋር ሁሉም ነገር ሰላም ነው፣ እግዚአብሔር ስም የተመሰገነ ይሁን። አለ 2 ቀን ጠፍቻለሁና ይቅርታ አድርጉልኝ ስላልተመቸኝ ዝም ብዬ ጠፋሁትና ዳግም ደግሞ ዛሬ አዲስ ቪዲዮ ይዤ መጣሁት። ለራሴ እየተጠቀምኩት ደግሞ ለቤተሰቦች ግድ መናገር አለብኝ ብዬ ቀረፋ፣ ያው እኛ ሀገር ሻይ ቅመም ይባላል እና ቀረፋ ይዤ ያመጣሁትን ምክንያት አለ። ምክንያቱ ደግሞ ጣፋጭ ብዙ የምትጠቀሙት ቤተሰቦች ማለት ነው እና ብዙ የምትጠቀሙት ሱካርም ይሁን ቾኮሌትም ይሁን ሁሉም ነገር በቃ ጣፋጭ የተባለ ሁሉ ነገር የምትጠቀሙትን ደግሞ ጣፋጭ ላይ ያለው ስሜቱን ይቀንሳል ማለት ነው። ሁል ቀን ከበላችሁ ደግሞ ታውቃላችሁ እንደ ድሮ አይደለም። ያው ጣፋጭ ለምንም ጥቅምም የለምና ይሄን ደግሞ አፍልታችሁ ብትጠቀሙ በጣም አሪፍ ነው። እኔ አሁን ለራሴ ተጠቅሜ ጠዋት ወርጄ እጠጣለሁ እና ከዛም በኋላ ስሜቱን ቀነሰኝ። አሁን ቡና ላይ ስኳር አልጨምርም፣ ደግሞ ሻይ ላይም ስኳር ተጠቅሜ አላቅም እና ቾኮሌትም እንደዛው ቀንሻለሁ። ሁሉም ነገር ቀንሻለሁ። ከዚህ በፊትም ያው ብዙ እጠቀም ነበረ እና እግዚአብሔር ይመስገን እሱም መጠጣት ከጀመርኩት ቀንሶኛል። እና እናንተም ብትጠቀሙ በጣም አሪፍ ብዬ ነው ማስበው። እና አሁን ሻዩን ማለት የቀረፋውን አፍልቼ ላሳያችሁ እንዴት እንደሚፈላ ታውቃላችሁ። ያው አይከብድም እና እንደዚህ ነው። እኔ ብዙ ጥቁር ማለትም ይመራል ብዙ ስፈላ ስለሚመራ እንደሱ ነው። ብዙ አፍልቼ አላቅም። እናንተም እንደዚህ ብታደርጉ ይመረጣል ብዬ ነው ማስበው ጋይስ። እና በጣም አሪፍ ነው። የእውነትን እምላችሁ ተጠቅሜ ስላየሁት ነው እና የሰራሁት ደግሞ ግድ እኔ የራሴ የተጠቀምኩት ለሰው ማድረስ አለብኝ በማለት ነው። እና ለሆርሞኑ፣ ለሰሉ፣ ለሁሉም ነገር ይጠቅማል። እና ይሄን ይመስላል ጋይስ። ተጠቅማችሁ አይታችሁ ያው ስሜቱ ከቀነሳችሁ ደግሞ መናገር አለባችሁ። ደግሞ ኮሜንት ላይ ገብታችሁ ብትጽፉ ይመረጣል። ቪዲዮን ከወደዳችሁትና ካያችሁት ሰብስክራይብ አድርጉልን፣ ላይክ አድርጉልኝ። አስተያየትም ካላችሁ ኮሜንት ላይ መጻፍ ይቻላል። በርቱ፣ ጠንክሩ። ባላችሁበት እግዚአብሔር ሰላም ከሁላችንም ጋር ይሁን። እህቴ በርቺ በሉልኝ። ድጋሚ ቪዲዮ እስከሚገናኝ ድረስ ቸር ሰንበት።